የጠላ አጠማመቅ ዘዴዎች ማሳየት ስላለብኝ መጥቻለሁ። እንዲያረግን እናነክረዋለን። አብራችሁን ከኔ ጋር ከሆናችሁ እቺን የመሰለሽ ኩልል ያለች ጠላ ለመጠጣት እንግዳም ሲመጣባችሁ ለመጋበዝ ትችላላችሁ። እንዴት እንደፈላ በጣም ደስ በሚል መልኩ ጠጃችን። ከዚህ ቀደም ጠጅ እንዴት ይጣላል የሚለውን ሙሉ ፕሮሰስ የጠጅ አጠማመቅ አሳይቻችኋለሁ። አሁን ደግሞ በጠየቃችሁ መሰረት ደግሞ ዛሬ ጠላ አጠማመቅ ምን ይመስላል የሚለውን ላሳያችሁ መጥቻለሁ። እኔ እማውቀውንና ከእናቴ ያገኘሁትን ሙያ ነው ያጋራኋችሁ። እናንተ የምትጨምሩት ካለ አስተያየት ላይ ጻፉልኝ። በዚህ መልኩ ደፍድፈነዋል። ሲፈላ ደግሞ እናየዋለን። ድፍድፋችን እኔ ይመስላል በደንብ አርጎ የበሰለ ነው። በጣም ቴስቲ ነው። ይሄንን ጠላ እናንተም እንዴት ይጠመቃል የሚለውን ከኔ ጋር አብራችሁኝ ሆናችሁ ሙሉ ፕሮሰስ ተከታተሉ። መልካም በዓል ለሁላችሁም እመኛለሁ። ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ሰላም ጤና ለሁላችሁም እመኛለሁ። እኔ አዲስ ህይወት ንጋቱ ነኝ። ባህላዊ በሆነ መልኩ የበዓል ፕሮግራማችንን ስናከብር በጣም ደስ ይላል። ይሄንን ጠላ እናንተም እንዴት ይጠመቃል የሚለውን ከኔ ጋር አብራችሁኝ ሆናችሁ ሙሉ ፕሮሰስ ተከታተሉ። መልካም በዓል ለሁላችሁም እመኛለሁ። በመጀመሪያ የምንጠምቅበትን ባልዲ ወይም መቃ በግራዋ ወይም ሽታ ባሌለው በአጃክስ በደንብ አርጎ ማጠብ ያስፈልጋል። ይሄው ግራዋ የቀነጠስኩኝ ነው ያለሁት። በዚህ በግራዋ በደንብ አጥዋለሁ ማለት ነው። ከዛ በደንብ ካጠብኩት በኋላ በጌሾ እንጨትና በወይራ ባልዲያችንን በደንብ አርገን እናጥነዋለን። ያጠነው ውስጡ ባልዲ ውስጥ እንዲቀር ማለት ነው። ለአንድ ሰዓት ከርነን እናስቀምጠዋለን። ጠላ ለማዘጋጀት የመጀመሪያው የሚባለው ጥንስስ ነው። የጠላ ጥንስስ ለማዘጋጀት የሚያስፈልገን የጌሾ ቅጠልና የገብስ ብቅል ሲሆን ሁለቱንም በደንብ አድርቀን እንፈጨዋለን ማለት ነው በመፍጫ። ይኸው እንደምታዩት እንደዚህ ድቅቅ አድርጌ አዘጋጅቻለሁ። አሁን እኔ የምመጥነው ለራሴ ለማዘጋጀው የበዓል ፕሮግራሜ እንዲመጥነኝ አድርጌ ነው ማዘጋጀው። እናንተ መጨመርም ትችላላችሁ፣ መቀነስም ትችላላችሁ። ስለዚህ ወደ አዘገጃጀቱ ስንሄድ 5 የሾርባ ማንኪያ ደቃቅ የጌሾ ቅጠልና 2 የሾርባ ማንኪያ የገብስ ብቅል ዱቄት አንድ ላይ እናዘጋጃለን ማለት ነው። ከዛ እሱን በአንድ ሳህን ላይ ድብልቅልቅ አድርገን ወደ አጠንነው ባልዲ ገለበጥን። ከዛ 2 ጆክ ውሃም ጨምሬበታለሁ። ይሄው እንደምታዩት እያማሰልኩኝ ነው። ይሄንን ለ3 ቀን ነው ከነምናስቀምጠው። የምናስቀምጥበት ቦታ ላይ ደግሞ ወሳኝነት አለው። እንደምታዩት በዚህ ሰዓት ላይ በጣም ዝናብ አልፎ አልፎ እየዘነበ ስለሆነ ቅዝቃዜው ቶሎ እንዳይፈላ ስለሚያደርገው ሙቀት ያለበት እንደ ማድቤት ወይንም ደግሞ ፀሐይ በሚወጣበት ሰዓት ላይ ፀሐይ ላይ ብታደርጉት በምትፈልጉበት በ3 ቀን ውስጥ ይፈላላችሁ ታደርጋላችሁ ማለት ነው። ምክንያቱም ጥንስሱ በደንብ ከፈላ የምናዘጋጀውም ጠላ ቶሎ ይደርስልናል ማለት ነው። ለጠላ ቂጣና ለእንኩሮ የሚሆን እህል አሁን ደግሞ እናዘጋጃለን ማለት ነው። ምን እህል ያስፈልገናል የሚለውን እንደዚሁ በዝርዝር እነግራችኋለሁ። ቀይ በቆሎ፣ ጥቁር ገብስ የጠላ እንዲሆነን፣ ቀይ ማሽላና ዳጉሳ። እነዚህን ለየብቻ ያስቀመጥኳቸውን ለቅሜ አበጥሬ ፀሐይ ሞቅ አድርጌ ነው ለየብቻ እንደዚህ አዘጋጅቼ ያመጣሁት። ምክንያቱም ስለቅም ሰጣ ምናምን ስል እዚህ ላይ ደቂቃ ይዤባችሁ እንዳላሰለቻችሁ ስለፈለኩኝ ያለቀለት የተለቀመ ለወፍጮ ቤት የተዘጋጀውን እህል ነው እንደዚህ እየቀረስኩላችሁ ያለሁት። አሁን እንደበላልቀውና ወደ ወፍጮ ቤት ወስደን አስፈጭተን እንመለሳለን ማለት ነው። ይሄው አስፈጭቼ መጥቻለሁ። ስለዚህ እዚህ ጋር እናቦካና 3 የጠላ ቂጣ እንጋገራለን ማለት ነው። በእንጀራ ምጣድ ነው የጋገርኩትኝ። እዚህ ይሄው 3 የጠላ ቂጣ ጋግሬ ጨርሻለሁ። ቀዝቀዝ ሲልልኝ እንደዚህ ቆራርሼ አዘጋጅቼዋለሁ። አነስተኛ ነጭ ባልዲ ነበር የጠነሰስኩትኝ። ስለዚህ እስከ ድፍድፍ ድረስ ስለማያደርሰኝ ብዬ ወደዚህኛው ባልዲ ቀይሬዋለሁ። ጠላ ቂጣ የምጨምርበትን ባልዲ አጥኜ አዘጋጅቼዋለሁ። ጥንስሱ ላይ ብቅል እንጨምራለን ማለት ነው። 2 ፍኝ ብቅል እንጨምርና ከዛ የጠላ ቂጣውን አብረን ጨምረን ውሃ እንዳያንሰው ከላው ላይ ውሃ እንጨምርና በደንብ አድርገን አዋህደን እሱንም ከድነን ለአንድ ቀን እናስቀምጠዋለን ማለት ነው። በአንድ ቀን ውስጥ
ጥንስሱ ከፈላልን በአንድ ቀን ውስጥ የጠላ ቂጣ ጨምረን በደንብ አድርጎ መፍላት ይችላል። ስለዚህ እንደምታዩት እኔም ጨምሬ ውሃ እንዳያንሰኝ ጨማምሬበት በደንብ አዋህጄ ከድኜዋለሁ። ይሄን ደግሞ በንጋታው እንዴት እንደፈላ አሳያችኋለሁ። እዩት እንዴት እንደፈላ። አሁን ደግሞ እንኩሮ ይጨመርና ደግሞ ድፍድፋችን ደግሞ ይቀጥላል። እንደበሱ በደረቁ ፈረፈርና አሁን ይሄ የተፈረፈረው እናነክረዋለን። ይሄው ምጣዱ ላይ እንዲያረግን እናነክረዋለን ቀላ ሲል ድረስ። ቤት ውስጥ ማንኮር ትችላላችሁ። ማንኮሩ ደግሞ ይከብደናል የምትሉ ከሆነ ደግሞ ደረቆቱንም ይሁን እንኩሮንም ቢሆን ተዘጋጅቶ የሚሸጥባቸው ሾላን ብትሄዱ የእህል የሚሸጥባቸው አካባቢዎች ሄዳችሁ ብትጠይቁ እነዚህ አይነት ነገሮች ተዘጋጅተው ያለቁ ስለሆኑ እነሱንም ገዝታችሁ አምጥታችሁ እንደዚሁ መደፍደፍ ትችላላችሁ ማለት ነው። እኔ ግን ለመደፍደፍ ራሴ እህሉንም አዘጋጅቻለሁ። እንደዚህ እንደምታዩት ደግሞ እንኩሮንም እያነኮርኩኝ ነው ያለሁት። ስለዚህ አንኩሬ ስጨርስ ቀዝቀዝ ሲልልን የጌሾ እንጨቱን ወቅጠን ትንሽ ነው ቅጠል እላው ላይ የምንጨምርበት እንጂ የጌሾን እንጨት ነው የምንጠቀመው። ከዛ ይሄን ካደረግን በኋላ ያው እንኩራችን እንደዚህ እንደምታዩት ድፍድፋችንም ደፍድፈን አዘጋጅተናል። ይሄን ድፍድፉን ከ2 ቀን ወይም ከ3 ቀን በኋላ እያያችሁት አፈላሉን እያያችሁት እኔ እንደማደርግ መፍላቱን በደንብ ካረጋገጣችሁ በኋላ ስታማስሉት ተክ 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 ስለሚል ስታማስሉት ታቆታላችሁ። ስለዚህ በዚህ መልኩ አይታችሁ ድፍድፋይ ፈልቷል ወይም ይቀራዋል ትንሽ ቢበስልኝ ማለት ትችላላችሁ። እንደገና ደግሞ ድፍድፉንም ደግሞ አስቀምጣችሁ ለበዓል ጊዜው ካጠረባችሁ ቀነስ አድርጋችሁ ወጥጣችሁ ከ2 ከ3 ቀን በኋላ ደግሞ የተሻለ በደንብ የበሰለ የጠላ ድፍድፍ በጥብጣችሁ መጠቀም ትችላላችሁ። አሁን ድፍድፋችንን እንደዚህ እንደምታዩት በደንብ አድርጎ ፈልቶልናል፣ በጥሩ ሁኔታ ደርሶልናል። ስለዚህ አሁን ጥርት ያለና ኩልል ያለ ጠላ እንፈልጋለን ካላችሁ እኔ እንደማስረው በአቡጀዲ ጨርቅ አሰፍታችሁ ጥልል ያለ በሱ ጠሎላችሁ እንዲወርድ ትችላላችሁ። ያለ በለዛ ደግሞ ወጥ አርጋችሁ ቁጭ ስታረጉት ከላይ የጠለለውን ቀስ ብላችሁ ወደ የምትፈልጉት ጆክ ቀንሳችሁ በማጠንፈፊያ በዚህ ምንድነው በወፊት አርጋችሁ ከላይ ወጣ ያለውን የጌሾን እንጨት ምናምን እንዲያነሳላችሁ በሱ ማድረግ ትችላላችሁ። ግን በጣም እንዳትደክሙ ጥርትም ያለ በቃ ቱቱ የሚባል የገጠር አይነት ጠላ ከምትጠጡ በዚህ ባቡጀዲ ጨርቅ አይነት ማጥለል ትችላላችሁ። ይሄ ባቡጀዲ ጨርቅ የትኛውም የገበያ ማዕከል ላይ ይሸጣል። ስለዚህ 1 ሜትር 60 በ50 በሆነ ገዝታችሁ ታመጡና አሳጥፋችሁ ታሰፉታላችሁ። ዳርና ዳር ላይ እንጨት ለማስገቢያ እንዲሆን ቀዳዳ ተሰሩለታላችሁ። ስለዚህ እኔ እንደማስረው እንጨት አስገብቼ ዙሪያውን አስሬ እንደማዘጋጀው እያያችሁ እናንተም በዛ መልኩ ጠላችሁ የበጠበጣችሁን ጠላ ማጠንፈፍና ጥርት ያለና ኩልል ያለ ጠላ ማዘጋጀት ትችላላችሁ ማለት ነው። እንዳትደክሙ ስለፈለኩ በዚህ መልኩ ቢሆን የተሻለ መልኩ ትጠቀማላችሁ። ስለዚህ አሁን እንደምታዩት ይሄው አልቆ የጥልል ያለውን ጠላ ይሄው በጆካር አምጥቼላችኋለሁ። አሁን እዚህ ውስጥ ምንም ነገር የምትሉት ነገር የለም፣ ጽድት ያለ ጠላ ነው። ስለዚህ እኔ በዚህ መልኩ አዘጋጅቻለሁ። ይሄው እንደምታዩት ቀምሼዋለሁ፣ በጣም ወድጄዋለሁ። እናንተም ይሄንን እንድትጠቀሙ ስለምፈልግ ለእናንተ እንዳለ ፕሮሰሱን አዘጋጅቼ ለዛሬ ለበዓል የሚሆን የጠላ አዘጋጃጀት እንዲህ ቀደም ብዬ ለቅቄላችኋለሁ። ስለዚህ እናንተ ለበዓል ለማዘጋጀት ከፈለጋችሁ በዚህ መልኩ አዘጋጅታችሁ ለሚመጣባችሁ እንግዳም ይሆን ቤታችሁንም በደንብ በባህላዊ መልኩ ቤታችሁን ሞቅ አድርጋችሁ በዓላችሁን ማክበር እንድትችሉ ያግዛችኋልና እኔ በዚህ መልኩ ያዘጋጀቱን ለእናንተ እንትን ብያለሁ። አብራችሁኝ ሆናችሁ ስለምትከታተሉኝ ከኔ ጋር አብራችሁ ስለምትቆዩ በጣም አመሰግናለሁ። በጣም ነው የምወዳችሁ። እናንተ ስላላችሁ ነው እኔ እንደዚህ አይነት ቪዲዮዎች እየሰራው መመጣው። ስለዚህ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።